በዘመናችን ወንበር ቤት ወይም የቢሮ ዕቃ ብቻ መሆኑ አብቅቷል። ይልቁንም ሳናውቀው ለጤናችን ትልቁ ጠላት እየሆነ መጥቷል። እንቅስቃሴ አልባ ወይስ ንቁ አኗኗር ዘይቤ? ምርጫው የእርስዎ ነው። ለመሆኑ እንቅስቃሴ አልባ ወይም ሴደንተሪ የአኗኗር ዘይቤ ማለት ምን ማለት ነው? በቀላል አገላለጽ በስራ ቦታ፣ በትምህርት ቤት አሊያም በቤቶ ምንም አይነት የአካል ብቃት እንቅስቃሴ ሳያደርጉ ለረጅም ሰዓት ተቀምጠው መዋል ማለት ነው። ዝም ብሎ መቀመጥ የሚያስከትለው ጉዳት ከጀርባ ህመም በላይ ነው። ለልብ በሽታ ተጋላጭነትን ይጨምራል። ለውፍረትና ለስኳር በሽታ ያዳርጋል። የጀርባ ህመምና የተዛባ የሰውነት አቋም ይፈጥራል። ለውጥረት ወይም ስትረስ፣ ለጭንቀትና ለትኩረት ማጣት ዋነኛ መንስኤ ነው። ነገር ግን መፍትሄው በእጅዎ ነው። እነዚህን ቀላል እርምጃዎች ይውሰዱ። አንደኛ፣ በየሰዓቱ ከወንበሮ በመነሳት አጭር የሰውነት ማሟሟቂያ እረፍት ያድርጉ። ሁለተኛ፣ ሊፍት ወይም አሳንሱ ከመጠቀም ይልቅ ደረጃዎቹን መውጣት ይምረጡ። ሶስተኛ፣ ለአጭር ርቀቶች በእግር መጓዝ ይልመዱ። አራተኛ፣ በቀን ቢያንስ ለ30 ደቂቃ ያህል የአካል ብቃት እንቅስቃሴ በማድረግ ሰውነቱን ያንቁ። መቀመጡን ይቀንሱ፣ እንቅስቃሴውን ያዘውትሩ። የአኗኗር ዘይቤውን ዛሬውኑ ያስተካክሉ። የአኗኗር ዘይቤ ለውጥ ብቻውን በቂ ካልሆነ አሁኑኑ ወደ ኬሪ ክሊኒክ ይምጡ። ልምድ ባላቸው ስፔሻሊስቶቻችን ሙያዊ ምክርና ክትትል ያገኙ።